ሕዝቡንም ልጆቼ ይላል እኮ ካህን። ነቢይም ልጆቼ ይላል ነቢየ ልዑል ዳዊት። ልጆቼ ሆይ ሕጌን አድምጡ። አንድም በእግዚአብሔር መናገር ነው። እግዚአብሔር ልጆቼ ይለናል። ግን ልጆቹ ነን ሆነን ተገኝተናል። ሕጉን እንሰማለን። አንተ ሕጌን ከረሳህ ልጆችህን እረሳል። ጠበቃው ጥብቅናውን ሲያወጣ መሐላ ነበረው እኮ ድሮ። ዛሬ ከሁለቱም ፊት ንጹሖችን አይመለከትም የምናገረው። ከሁለቱም ከዛም ከዚህ የሚቀበልና መሐል ገብቶ ነገሩን ያበላሻል። ገንዘብ ወዳየለበት ይህን ብታረግ ትረታዋለህ የሚል ነገር ለዛ ለጠላት ያቀብላል። ከሁለቱ ተቀብሎ መሐላውን አፍርሶ ዘሩ ነው የሚጠፋው። እናት አባትን በድንግልና አክብሮ ጫማ ስሞ በወግ ታጭቶ በክብር እናት አባት ሳያሰናበት ድንግልናን እንደጠበቁ መዳር ክብር ነው፣ ነውር ሆኗል። ዛሬ ካልጠገቡ ልዝፈን አለ እንዴ? ላመንዝር አለ እንዴ? ከጥጋባችን የተነሳ እምንብሰራው ጠፍቶብን ጥጋብ በአናቱ የፈላበት አይደለም እንዴ? ከሴቱ አልፎ ግብረ ሰዶምን የሚፈጽመው። ችን ከተማ ስንዞራት ለሁሉ የተመቸች ከተማ በየበረንዳው ዞር ስንል ይታይልኝ እንደሆነ አላቅም፣ ሰውየውና ብርጭቆ እኩል ቁጭ ብለዋል። እኩል ናቸው። ብርጭቆ ከሰውየው ቁመት ጋር እኩል ነው። ሲገለብጥ ያመሻል፣ ተገልብጦ ያድራል። በለው ስም ስናወጣ በለው ብለን የለም እንዴ? በለው ነው እኮ እንግዲህ ሄዳ ምን አለ ብለው። አደፍርስ አልከው ደፍርሶ የለም እንዴ? አሸብር አልከው ዓለም ሙሉ ተሸብሮ የለም እንዴ? ናደው አልከው ዓለም ተልዶ የለም እንዴ? ህሊና ይዘህ እንዳታርግ። ክፉ ማዕቱን የሚያመጣ እድሜ የሚያሳጥር ቤቱን የሚያፈርስ ዘርን የሚያፈርስ ከባድ በደልና ግፍና ኃጢአት ነው። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። ምናልባት የምንሰማው የጉቦ አውሎ ነፋስ ጆሮአችንን ሲያዝል፣ ሲጠልዝ፣ ሲነዝር፣ ሲያቆስል፣ ሲያጣፋንና ሲያመግል ይውላል። በእድሜያችን ባሳለፍንበት ዘመን ውሸት፣ ሌብነት፣ ቅሚያ፣ ዝርፊያ፣ ያለምንም ምክንያት የሰውን ገንዘብ መውሰድና ሟርት፣ ስልብና ሙታን መሷብ፣ ጋኔን መጎተት ወዘተ ፈጽሞ በሰው ዘንድ በእግዚአብሔርም ዘንድ ቢሆን ሁሉም ከሁሉ በእጅጉ በልዑል እግዚአብሔር ፊት ከባድ ቅጣትን በቁም የሚያነድ እሳትና ኃጢአት መሆናቸውን አስተምረውናል ቀደም ያሉ አባቶች። ያዜናት ልጅ ጉቦ ከባድ ቅጣት የሚያስፈርድና ሀገርን የሚያፈርስ ዘር የሚያጠፋ እድሜ የሚያሳጥር ክፉ ግፍና በደል ማማለጃ ወይም ጉቦ በግልጽ ያለምንም ማፈርና መፍራት እንደ ሥራ ተቆጥሮ ሲታደልና ሲወራ እየሰማሁ ጆሮዬ ቁስል እያለ ቁስሉም አልድን ስላለ መታገስ ስላቃተኝ ምናልባት የሚድን ትውልድ ይኖር ይሆን ትምህርቱን ሰምቶ? ለመሆኑ ስለዚህ ነገር ወንጌል ምን ይላል? ትውልድ ይድን ይሆን በማለት እነሆ በዚህ ትምህርት ገባሁበት። ምናልባት እኛ የበጎቹ ጠባቂዎች ለበጎቹ የሚገባውን የለመለመ መስክ ለመላሜ ስጋንና ለመናቤ ነፍስን የሚያስገኘውን የእውቀት የትምህርት ሳርና ውሃ ለበጎቹ አልመገብን ይሆን? ለበጎቹ ባለመመገባችን ይሆን? ምናልባት በዚህ በትምህርት በሆሴዕ
በትንቢቱ ይህን ትምህርት ያላስተማርነውን ካህን ያላስተማርነውንም ወይም ያላስተማረውን ካህን ነቢዩ በትንቢቱ ምን ብሎ እንዳስቀመጠው በነቃ ሕሊና ሁናችሁ አዳምጡት ዘንድ ባለወልድ እግዚአብሔር ስም እማጸናችኋለሁ። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ወይመስሎ ሕዝቤ ከመ ዘአልቦ ልብ፣ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። አንድም ወገኖቼ፣ ሕዝቤ፣ ወገኔ አእምሮ እንደሌለው ሰው ሆኗል። እስመ ለከሂ አደገከ ለልብከ ወአነሂ አደጉከ፣ አንተም እውቀትን ጠልተሃል ካህኑን፣ እኔም ካህን እንዳትሆን እጠላሃለሁ። አንድም አምላክህ ተለይቶሃል፣ አንድም አእምሮ ስለተለየህ ካህን እንዳትሆን እጠላሃለሁ፣ ጠልቻለሁ። ወአነሂ አደጉከ፣ እኔም ካንተ ተለየሁህ። አንድም እኔም ካንተ በረድኤት ተለየሁህ፣ ተለይቻለሁ፣ አእምሮህ ተለይቶሃልና። ወይትሱእ ሊተ፣ መሥዋዕት ብትሰዋልኝ አልቀበልህም፣ ጸሎት ብትጸልይ አልሰማህም። የእናቴ ልጅ በአሁኑ ሰዓት ያለን ካህናት እኮ ስጋው ደግሞ የሚለወጥልን ካህናት ነው። ይህ ከተጻፈ እሱን ጸሎትህን አልሰማም ካለ፣ ጸሎቱን ካልተቀበለ መሥዋዕት ይለወጣል? እግዚአብሔር ይሁነን። ንጹሐን አባቶቼን አይነካም የምናገረው። ጸሎትህን ቢያቀርብ ልዑል እግዚአብሔር እንደማይቀበለው ተናግሮታል። ምክንያቱስ ምን ይሆን? እስመ ረሳከ ሕግ አምላኩ አነሂ ረሶሙ ለደቂቅከ፣ አንተ ሕጌን እንደረሳህ፣ አንድም የአምላክህን ሕግ ረስተሃልና፣ አንተ ሕጌን እንደረሳህ እኔ ደግሞ ልጆችህን እረሳለሁ። ይሄ ፍርድ ስለሚመጣብኝ ገብቼበታለሁ። ይሄ ፍርድ ስላስጨነቀኝ በትምህርቱ ገባሁበት። ያዝ የእናቴ ልጆች ተረስቶ ከልጅ በላይ ስጦታ የለ። ሕዝቡንም ልጆቼ ይላል እኮ ካህን። ነቢይም ልጆቼ ይላል ነቢየ ልዑል ዳዊት። ልጆቼ ሆይ ሕጌን አድምጡ። አንድም በእግዚአብሔር መናገር ነው። እግዚአብሔር ልጆቼ ይለናል። ግን ልጆቹ ነን ሆነን ተገኝተናል። ሕጉን እንሰማለን። አንተ ሕጌን ከረሳህ ልጆችህን እረሳለሁ። አንድም የፈጣሪህን የልዑል እግዚአብሔርን ሕግ ረስተሃልና እኔ አምላክህ እኔ ፈጣሪህ ተለየሁህ፣ ተለይቻለሁ። አንድም የፈጣሪህን የአምላክህን ሕግ ረስተሃልና ልጆችህን እረሳለሁ። አስተውሉ። አንድም የፈጣሪህን የአምላክህን ሕግ እንደዘነጋህ አንተንም ልጆችህንም እዘነጋለሁ። አንተም ሕጌን እንደዘነጋህ እኔም ደግሞ ሁለመናህን እዘነጋለሁ። 7 ቁጥር በከመ ብዙሆሙ ከማሁ አበሱ ሊተ፣ እነርሱም ልጆችህ እንደ ብዛታቸው መጠን ኃጢአት ሰሩብኝ። አንድም የወለድካቸው ልጆችህ እንደ ብዛታቸው መጠን በደሉኝ፣ አሳዘኑኝ። ሰው ሲበዛ ኃጢአት ይበዛልና አሕዛብ ቁጥራቸው ብዙ ነው። በዚህ ምክንያት የሚሰሩት ኃጢአትና ግፍ ምድርን ያስጨንቃል። ጉቦ ግብረ አሕዛብ ነው።
ወሬስዮ ሐሳረ ለክብሮሙ እኔም የልጆችህን ክብራቸውን ወደ ነውር እለውጠዋለሁ። ድንግልና እኮ ክብር ነው። እናት አባትን በድንግልና አክብሮ ጫማ ስሞ በወግ ታጭቶ በክብር እናት አባት ሳያሰናበት ድንግልናን እንደጠበቁ መዳር ክብር ነው። ነውር ሆኗል ዛሬ። ይኸው አሳልፎ ሰጠ፣ ረሳን። ይኸው ስለ ድንግልና ማን ያወራል ዛሬ? ወገኔ ያዙ። ክብራቸውን ወደ ነውር እለውጠዋለሁ። እኔም የሰጠኋቸውን ክብራቸውን በሐሳር እለውጠዋለሁ። አንድም ጣዖት ማምለክ ይጀምራሉ። ህሊናቸው ይጠፋል፣ እግዚአብሔር ይርቃል፣ ሕጉን ይዘነጋሉ። ያመለኩት ጣዖት ደግሞ ፍዳን፣ መከራን፣ ሐሳርን ያመጣባቸዋል። ሰው የልዑል እግዚአብሔርን ሕግ ሲረሳ ዕውቀት፣ ጥበብ፣ አእምሮ፣ ማስተዋል ይለየዋል። እየዛበረ ዕድሜውን ይቆጥራል። እየተጨነቀ ዕድሜውን ይጨርሳል። 8 ቁጥር ወተብልዖሙ ኃጢአቶሙ ለሕዝቤ የሕዝቤ ኃጢአታቸው መብል ሆኗል። ወገኖቼ እስራኤል በእስራኤልኛን መናገር ነው። በልተው ጠጥተው በሰሩት ኃጢአታቸው ምክንያት ቁጣና መቅሰፍት መታ ታጠፋቸዋል። ካልበሉ ካልጠጡ ካልጠገቡ ልዝፈን አለ እንዴ? ላመንዝር አለ እንዴ? ከጥጋባችን የተነሳ እምንሰራው ጠፍቶብን ጥጋብ በአናቱ የፈላበት አይደለም እንዴ? ከሴቱ አልፎ ግብረ ሰዶምን የሚፈጽመው ጥጋቡ በአናቱ የፈላበት እኮ ነው። የሚርበው እንኳን ሊያደርገው አያስበውም። የሕዝቤ የኃጢአታቸው መብል ሆኗል። በልተው ጠጥተው የሚሰሩት ኃጢአት ጥፋትን ያመጣባቸዋል። እየጠጣ እየዘፈነ አይደለም ያሽቃንጠው፣ ጮማ የሚቆርጠው፣ ሴት የሚያማርጠው፣ መጠጥ የሚገለብጠው እስኪገለበጥ ድረስ አስተውሉ። በልተው ጠጥተው በሰሩት በኃጢአታቸው ምክንያት ከእግዚአብሔር ዘንድ ቁጣና መታ ታጠፋቸዋለች። ሕገ እግዚአብሔርን ረስተው የበሉት የጠጡት ቁጣና መቅሰፍት ሆነው ያጠፋቸዋል። አባቶቻችን እኮ ስመ እግዚአብሔር ሳይጠሩ ማሳው እርሻው አይጀመርም። ስመ እግዚአብሔር ሳይጠራ ጸሎት ሳይደረግበት አውጥቶ ማሳ ላይ መበተን የለም። አባቴ ያሳዩኝ ነው የምናገረው። ነፍስ አባታቸውን ጠርተው እምዘራው ነው ባርኩልኝ ብለው ዘሩ ተሰፍሮ ይቀመጣል። አባት መጥተው ባርከው ነው ሚዘራው የነበረው። ያን በልተን ነበር ያደግነው። ሌባ አልነበረም፣ ውሸታም አመንዝራ አልነበረም፣ ወልዶ የሚክድ አልነበረም፣ ማህፀን የሚዘጋ አልነበረም፣ የሚያስጨነግፍ የሚያስወርድ ሰምተን አልነበረም። ጉድ እየሰራን ጉዱ ገና ይኸው የሕዝቤ በደላቸው ኃጢአታቸው እንደ ብዛታቸው ይኸው መብላቸው የሚያጠፋቸው ሆኗል። እንደ ብዛታቸው መጠን ኃጢአት ሰሩብኝ። ወይነሰዋ ለነፍሶሙ በጌጋዮሙ እስራኤል ልባቸውንም ወደ በደላቸው አድርገዋል። አንድም በልተው ጠጥተው በሰሩት በኃጢአታቸው ምክንያት ሥላሴ ሰውነታቸውን በፍዳ በሞት ይወስዱታል። ይኸውም ኃጢአትን የሚሰሩ ሁሉ በሕይወተ ሥጋቸውም በኋላም በነፍሳቸውም ሞት እንደሚመጣ ልብ ይለዋል። ዛሬ ዘራናት በነፍሳችንም ከሞት በኋላ አዝመራውን የምናጭደው መሆኑን ልብ ይለዋል። አስተውሉ። የሚመጣባቸውን የሞት መቅሰፍት መናገር ነው።
9 ቁጥር ወይ ከወነ በከመዝንቱ ሕዝብ ከማሁ ካህን እንደ ሕዝቡ እንዲሁ ሕጉን ረስቷልና ካህኑ ይሆናል። ተው የሚል የለም። ሲበሉ አብሮ፣ ሲጠጡ አብሮ፣ ሲዘፍኑ አብሮ ካህኑ ተደባልቆ ሕጉን ረስቷልና እግዚአብሔር ተለይቷልና። ካህን እኮ ክቡር ነው። ካህን የሿሚውን ክብር መጠበቅ አለበት። ሿሚው እግዚአብሔር ነው። እዚያም ዘው የሚገባበትም የሚናገረውም የሚለብሰውም የሚወጣበትም ሁሉ የሿሚውን የአምላኩን ክብር የጠበቀ መሆን አለበት። እናቱ ያለች ፍትሐ ነገሥት መሸታ ቤት የተገኘ ካህን ስልጣኑ ይያዝ ይላል። የት ነው የሚመሽል? የት ነው የምንውለው? አይ 8ኛው ሺህ አቤት ቆቦ ያለው መርካቶ፣ ሻሾ ያለው መርካቶ፣ መስቀሉ ያለው መርካቶ፣ ከበሮው መርካቶ፣ በገናው መርካቶ፣ አቤት ጉድ ካባው ቀቢሱ መርካቶ። እነማ ሆይ የመርካቶ ቆብ፣ እነ አባ ሆይ የመርካቶ ቆብ፣ እነ መምሩ የመርካቶ ሻሽ። እናቴ ልጅ እውነተኞቹ የተዋህዶ ልጆች ልባቸው ነው ሻሹን የጠመጠመው፣ ልባቸው ነው የመነኮሰው ቆቡን ያደረገው። መንኩስና እኮ መላእክትን መሆን ነው። መንኩስና እኮ መላእክትን መሆን ነው። ብፁዕ አባታችን አቡነ ተክለ ሃይማኖት ከ24ቱ ካህናተ ሰማይ ከ40ቱ እንስሳ የሥላሴን ዙፋን የሚያጥን መንኩስና ድንግልና ንጽሕና እኮ ነው። መንኩስናው እኮ ልቡ ቆቡን የጫነው አባቴ ተክለ ሃይማኖት ለ24ቱ ካህናተ ሰማይ ክብር በቅቷል። መንኩስና ይህን ክብር ያስገኛል። መርካቶ እየሸጡ ይቀልዱበታል ቆቡን። ንጹሐን አባቶችን አይነካም። ይኸውልህ ከሚጠጣ ጋር ይጠጣል፣ ከሚዘፍነው ይዘፍናል። ሕጉን ረስቷልና ሕዝቡ የሚሰራውን አብሮ ይሰራል። ሕጉን የረሳ ካህን ተው አይልም። ይብላኝልኝ እንደ ሕዝቡ እንዲሁ ካህኑ ይሆናል። ሕገ እግዚአብሔርን ስለረሳ ሕዝቡ የሚሆነውን አብሮ እየሆነ ይሰራል። ጨዋው አላዋቂው ሲታበይ አብሮ ይታበያል። ካህኑም ከጨዋው ጋር ይታበያል፣ አብሮ ይሰራል። ተው አይልም፣ አእምሮ ተለይቶታልና። አንድም ጨዋው ትብትብ ምንጣፍ ሲሸከም ካህኑም አብሮ ትብትቡን እናትል አብሮ ይሸከማል። ምንጣፉን አብሮ ይሸከማል፣ አብሮ ይሄዳል። ወትቤቀሎሙ በፍኖቶሙ እነሆ ልጆችህን በመንገዳቸው እበቀላቸዋለሁ። አንድም እነሆ ልጆችህን በስራቸው አላስተማርካቸውምና አብረህ ትብትቡን ተሸክመሃልና ተው አላልክምና ሕጌን አላስተማርክምና ሕዝቤ እውቀት ከማጣቱ የተነሳ ጠፍቷልና እነሆ እንደ ልጆችህ በስራቸው ተበቅዬ አጠፋቸዋለሁ። ከልጅ መከራ ይሰውረን መድኃኔዓለም ክርስቶስ። አስተምሩ ልጆቻችሁ። ወትፈድዮሙ በከመ ምግባሮሙ ስራቸውን ወደ ራሳቸው እመልሰዋለሁ። ሁሉም የዘራውን ያጭዳል። ልጆችህን እንደ ስራቸው መጠን ለእያንዳንዳቸው ፍዳቸውን እከፍላቸዋለሁ። የሚዘፍኑ መንግሥተ ሰማያት አይወርሱም ይላል። አብረው የሚያጨበጭቡ ይወርሳል ተብሎ አልተጻፈ። መሸታ ሻጭ አይጸድቅም ይላል። የሚጠጡ ይጸድቃል ተብሎ አልተጻፈ። የሚሰክሩ መንግሥተ ሰማያት አይወርሱም ይላል ገላትያ ላይ።
አትጠጣ ብለህ ከልክለህ ታውቃለህ? የሚገርመኝ ችን ከተማ ስንዞራት ለሁሉ የተመቸች ከተማ በየበረንዳው ዞር ስንል ይታይልኝ እንደሆነ አላቅም ሰውየውና ብርጭቆ እኩል ቁጭ ብለዋል። እኩል ናቸው። ብርጭቆ ከሰውየው ቁመት ጋር እኩል ነው። ሲገለብጥ ያመሻል፣ ተገልብጦ ያድራል። በላው ስም ስናወጣ በላው ብለን የለም እንዴ? በላው ነው እኮ እንግዲህ ሄዳ ምን አለ ብለው ነው። አደፍርስ አልከው ደፍርሶ የለም እንዴ? አሸብር አልከው ዓለም ሙሉ ተሸብሮ የለም እንዴ? ናደው አልከው ዓለም ተልዶ የለም እንዴ? ተው የሚላለ ሚከለክላለ። ይብላኝላችሁ መጠጥ የምትሸጡ ሰዎች ዘር አይወጣልህም፣ አትልፋ። ቢያመነዝር ትዳሩን ቢፈታ እናንተ ልጅ ያልሆነ ስራ ቢጣጥቶ ሰክሮ ጫቱን በልቶ አለ እንደ ጫት ነግዶ ማትረፍ። ጠምባሆ ጫት ነግዶ ሱስነት ያለው ነገሮች አስክረ ወገንህን ናላውን አዙረ የሰው ትዳር እያፈረስ እያበጣበጥ ወንድም እያጋደል ዘር ይወጣል ብለህ መንግሥተ ሰማያት ትወርሳለህ ብለህ ትጠብቃለህ ይላል መጽሐፍ። ትከለክላለህ። አብርሃር ለምገለብጠው ጣጣ ሁለቱን አይነሳም ይለየልህ። እዚሁ ያልተጻፈ ነገር የለም። ወጻፋችን እንኳን ሰከረ አብስቶ የሚጠጣ መንግሥተ ሰማያት አይወርስም። ትርጓሜ ጳውሎስ 11ኛው ዕብራውያን ምዕራፍ መውለድ ያልጨረሰ እንኳን መጠጥ የኮመጠጠ እንዳይበላ አፍለኛውን ይብላ ነው የሚለው። ጸንሱ እንዳይበላሽ፣ ማህፀኑ እንዳይበላሽ፣ ደሙ እንዳይበላሽ፣ ዘሩ እንዳይበላሽ፣ ነቀዝ የበላው ክፉ ትውልድ፣ ተምች የበላው ተምች ትውልድ እንዳይወለድ በለው። ማን ይመልሳል? ዛሬ ይታወጅልሃል። ማታ የመጠጡ አይነት ያመኑ አይነት ይታወጅልሃል። አዳምጥ። ከገሙ አይቀር ብስብስ፣ ከጠነቡ አይቀር ጥንብት። አንድም ልጆችህን እንደ ስራቸው መጠን ፍዳቸውን እከፍላቸው። ይኸውም የካህኑ ልጆች ማለት ልዑል እግዚአብሔር እንዲጠብቅ አደራ የሰጠውን ሕዝብ ማለት ነው። የካህኑ ልጆች ማለት እንዲጠብቅ፣ እንዲያስተምር፣ ከክፉ መንገድ እንዲመልስ የተሰጠው ሕዝብ ልጆቹ ናቸው። ካህኑ ሕጌን ረስታል። ሕዝቡን ጨርሶ ሕገ እግዚአብሔርን አለማስተማሩን መናገር። ልጆችን ረስታል፣ ሕጌን ረስታል፣ አንተንም ልጆችህንም እረሳለሁ። ወዮልን! ይህ አለማስተማሩ ነው ልጆችን ረስታል ያሰኝ። በልጆቹ ላይ ማለት በሕዝቡ ላይ ልዑል እግዚአብሔር እንደ ስራቸው መጠን ፍዳቸውን እከፍላቸዋለሁ፣ በመንገዳቸው እበቀላቸዋለሁ ያሰኘው የካህኑ አለማስተማር ነው። ቁጥር 10 ይበሉ አይጸግቡ፣ ሲበሉ አይጠግቡም። ቀንና ሌሊት አይደለም እንዴ ምን በለው? ሲበሉ አይጠግቡም፣ ይጠጣሉ አይረኩም፣ ሲያመነዝሩ አይወልዱም። ጉድ! በግብረ ሰዶም መውለድ አለ። ሰዶም፣ ገሞራ፣ ሲባማ፣ ሲባዮን፣ አዳማ 5ቱ አውራጃዎች ዘር የማያስገኝ ስራ ወንድ ለወንድ ግብረ ሰዶም ሰሩባት። እግዚአብሔርን ተገዳደሩ። እስካሁን ድረስ ይህን ግብረ ሰዶም የፈጸሙባት መሬት እግዚአብሔር አምላክ እነሱ ዘር እንደማያስገኝ ዘር የማያስገኝ ስራ እንደሰሩባት እነሱ ይህን ስራ የሰሩባት ሀገር እስካሁን ተተክሎ አይበቅልባትም፣ ዘር ተዘርቶ አይበቅልባትም። ዘር እንዳይገኝባት አድርጎ እግዚአብሔር ከምድረ ገጽ አጠፋት። ዛሬ ሴቱም ዘር የማያስገኝ ስራ እየሰራ ነው ያለው። ያመነዝራሉ፣ ልጆችህ አይበዙም። ዋላ ተጽፏል እኮ ወደን አይደለም ይህንን የምንሰራው። ወዮልሽ ቤተሳይዳ፣ ወዮልሽ ኮራዚ። በሰዶምና በገሞራ ላይ ተደርጎ የነበረው ቁጣና መዓት በአንቺ ላይ ተደርጎ ቢሆን ኖሮ ሰዶም ገሞራ ንስሐ በገቡ ነበራ።
ጻድቃን በተሰኙ ነበረ ሰዶምና ገሞራ። አቤት ይህ የሚያመለክተን በዚህ ዘመን እዚህ ውስጥ ለገቡት ከሰዶምና ከገሞራ ምን ያህል ከባድ መቅሰፍት እንደሚወርድባቸው ያስተምረናል። ስለዚህ ሕጌን ረስተህ ያላስተማርካቸው ልጆችህ ቀንና ሌሊት ያመነዝራሉ፣ አይበዙም አለ። ደግሞ የሚጎርፈው ላስቲክ አለ፣ ደግሞ እንዳይወልዱ የሚያደርግ ቢያመነዝሩ እንዳይበዙ የሚያደርግ በለው። እንግዲህ እናቴ ልጅ ስለዚህ ያመነዝራሉ፣ አይወልዱም፣ ይጠጣሉ፣ አይረኩም። ምን ያልተጻፈ ነገር አለ? የዚህ እናቴ ልጅ ሲበሉ አይጠግቡም። ከላይ የታዘዘው ከላይ የተገለጸው ፍዳና በቀል ሊመጣባቸው ይበላሉ፣ አይጠግቡም። ሊመጣባቸው ቀንና ሌሊት ይጠጣሉ፣ አይረኩም። እንዲሁ አይደለም የሚነጋው ሲያገላብጥ እያደባለቀ ሲጠጣ፣ ወስኪውን ሲገለብጥ፣ ሴቱን ሲያማርጥ፣ ጮማውን ሲቆርጥ አይደለም ያድረው። አንዴ ተቆርጧል። ለነገሩ ሁለቱን አይነሳም የኔ ጌታ፣ እዚሁ ዳክሮ ይለይለት። ለምኑ ብለህ ከገሙ አይቅርብስብስ አይደለም የታ አባቱ በለው። ወይ ዜሙ ወይ ፈደፍዱን ሲያመነዝሩ ይውላሉ፣ ሲያመነዝሩ ያድራሉ፣ አይበዙም። አስተውሎ እሳት አንድ አፍታ አንድም ከብዙ ሴት ይደርሳሉ። አይበዙም። ከብዙ ወንድ ይደርሳሉ፣ አይበዙም። አቤት ጉድ ያለንባት ጥፋቷ የተደገሰላት ዓለማችን። እስቲ አንድ አፍታ አስቧት እባት እስቲ ወይዘሮ ዓለሚቱ ግብረ ሰዶም የለም፣ በዚህ ይበዛሉ። አንድ አይነት ጾታ የለም፣ ይበዛሉ። ዘር ይገኝበታል፣ እድሜ ይገኛል። አልተማሩም እንዳንል ዲግሪ እንሰማለን። የኛ አባቶች ዲግሪ ጠርበው መላውን አገሪቱን፣ ወታደሩን፣ መንግስቱን፣ ቤተ መንግስቱን፣ ሰራዊቱን፣ አለቃውን፣ ካህኑን፣ ቤተ መልከናውን፣ ስንዴውን፣ አጃውን፣ ወተቱን፣ ቅቤውን መግበዋል። ዲግሪ ጠርበው ዲግሪ ይዘህ ምን ሰራ? ዶክትሬት ነው ወይስ ዶክትሬት? ዶክትሬት ይዘህ ምን አረክለት? ያስተማረህን አይደለም እንዴ ባዶ እግሩን እየጣልከው ወደ ለማ ወደ አማረው ወደ ብልጭልጭ ወደ በዛበት ሀገር የምትፈነጨው? ባዶ እግሩን ያስተማረህን ድሃ ወገንህን ጠልተህ ከበርክ፣ አለፈልህ፣ ሆነልህ፣ ተሳካልህ። የነጭ ባሪያ ሂድ፣ የሚመለስ የለም። ተስሎ የወጣው ወዮለት። ነግሬሃለሁ እኮ ዛሬ ስንት ዓመት 40 ዓመቴ እኮ ነው አዲስ አበባ ስጮህ። ያዜ እናቴ ልጅ ዘር ይገኝበታል። እነሆ ከላይ እንደተማርነው እውቀት የላቸውም እንዳንል ዲፕሎም፣ ዲግሪ፣ ማስተርስ፣ ዶክትሬት ሄደው ደግሞ ፕሮፌሰር ነው ፕሮፌሰር አሉ። ፕሮፌሰር ነው የተባለው ፕሮፌሰር ያዘና እዚህ ተደረሰ። ምን አረክለት? እውቀት የላቸውም እንዳንል ይሄ ይሰራል። አልተማሩም እንዳንል ይሄን ያደርጋሉ። ወንጌል አይሰሙም እንዳንል በሞባይሉ፣ በኮምፒውተሩ፣ በቴሌቪዥኑ እናንተናም ቤት እናንተናም እናንቶኔም ሁሉም በየቤታቸው ይዘውታል ወንጌሉ። አላዩትም? ማመንዘር፣ ቅጦ የጠፋ ከስርዓት መውጣት ፍዳ እንዳመጣ አላዩም። ያዋቂ አጥፊ ንስሐ የለውም። ዕብራውያን 11 አይደለም ዕብራውያን 6 ከ4 እስከ 8 አደራ ብያለሁ። ጥቅሱን ጻፉ። ዕብራውያን 6 ከ4 እስከ 8 የመንፈስ ቅዱስን ጸጋ ቀምሶ ያወቀ ወደ ኋላ ተመልሶ የሳተ በንስሐ ማደስ አይቻልም። አልተማሩም እንዳንል ያውቃሉ። የሚሰሩት ስራ ዘር አያስገኝም፣ እግዚአብሔርን የሚያሳዝን ነው። ስለዚህ እናት ልጅ ተፈርዷል። ጠብቀው
ስለዚህ ከላይ እንደተማርነው ወይመስሎ ሕዝቤ ከማልቦ ከመዛልቦ ልብ ይላል። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። እነዚህ ምህረት ይቅርታ ልጅ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። እነዚህ ምህረት ይቅርታ ይደረግላቸዋል ተብሎ ልቶ በዕብራውያን በተናገርኩት ሁለተኛ ጴጥሮስ 2:19 እስከ 22 የመንፈስ ቅዱስን ጸጋ ቀምሶ የበደለ ንስሐ የለውም። በንስሐ ማደስ አይቻልም። በየሰዓቱ በየዕለቱ ያለ እረፍት ከብዙ ሴት ከብዙ ወንድ ይደርሳሉ፣ ፈጽሞ አይበዙም። እስመ ኀደግዎ ለእግዚአብሔር አምላኮሙ ልዑል እግዚአብሔርን መጠበቅ ትተዋል፣ ሕጉን ትተዋል። ፈጣሪያቸው ልዑል እግዚአብሔርን በሕግ በአምልኮ ትተውታል፣ ረስተውታል። በዚህ የተነሳ ለሁሉም እንደየሥራቸው ፍዳ የሚያመጣባቸውን በቀል ይቀበላሉ። መዝሙር 93 እግዚአብሔር እግዚእ መስተበቅል፣ እግዚአብሔር መስተበቅል ገሃደ። የበቀል አምላክ እግዚአብሔር ተገለጠ። ለትዕቢተኞች፣ ለኃጢአተኞች፣ ለግፈኞች፣ ለበደለኞች እንደየሥራቸው ፍዳቸውን ክፈል። ምዕራፉን ተናግሬያለሁ። እንግዲህ በጎቹን እንዲጠብቅ በእውቀት በጥበብና በችሎታው ተመርጠው እና በመሐላ በሕዝቡ ላይ በደል አንፈጽምም፣ በተመደብንበት በትክክል እንሰራለን ብለው ቃለ መሐላ ፈጽመው የተሾሙ ኖሎተ እስራኤል የእስራኤል እረኞች በእስራኤልኛን መናገር ነው። ነገስታቱን፣ መሳፍንቱን፣ መኳንንቱን፣ አለቆቹን፣ ሕዝቡን፣ ሰራዊቱን፣ ካህናቱን የሚጠቀልል ነው። ስለዚህ በተዋረድ ያሉትንም ይጨምራል። በእውቀት በጥበብ በችሎታ ተመርጠው ወይ ድግሬ ወይ ምንትስ ተብሎ በመጀመሪያ ራሳቸውን በሕገ እግዚአብሔር ጠብቀው ሕዝቡን ወይም መንጋውን እንዲጠብቁለት መንፈሱና ጸጋውን ሰጥቶ ለዚህ ክብር ለዲግሪው የሚሆን ለዲፕሎም በቅተው በእውቀት አክብሯቸው የሚጠብቃቸውን ሕዝብ ለማስተዳደር የተሾሙት የተሰጣቸው ጸጋ ልበርኩ። እነዚህ ሰዎች በዚያ ቦታ ሲመረጡ የሚያበራየውን በሬ አፉን አትሰር ይላል። ደሞዝ አላቸው። ከዚህ የተላለፉት ሁሉ ፍርድ ይጠብቃቸው። አስተውል። የሚያበራየውን በሬ አፉን አትሰር ይላልና ከበደለኛው ልብ አድርጉ። ይሄንን የተሾሙበትን የቀረበ መሐላ ስተው ኃጢአትንና ግፍን መማለጃ ተቀብለው ለበደለኛው አድልተው ፍርድ አጣመው ልብ አድርግ፣ ፍርድ አጓድለው እውነትን በሐሰት ኃጥኡን ጻድቅ ብለው እውነተኛውን ሐሰተኛ ብለው እግዚአብሔር የሰጣቸውን የእውነት ዳኝነት ክደዋልና እነዚህ ለዘላለም ንስሐ የላቸው። በዚህ የተነሳ ቀጣዩ ትውልድ ታላቅ በደልና ግፍ ልብ አድርጉ፣ ጆሮአችንን ያመገለ ወገንን ያቆሰለ ያስለቀሰ ጉቦ መቀበል ጥሩ ሥራ መስሎት ትውልድ ይህን ፈለግ እንዳይከተል ይህንን ትምህርት ለማዘጋጀት ተገድቻለሁ። ይህን ትምህርት ለማዘጋጀት ተገድቻለሁ። ትሰማዋለህ ጉዱ ወንጌላችን ምን እንደሚል። ይሄ ወንጌል በሁሉም እጅ ያለ ነው። እንዲያለ ግፍና ጭካኔ የሚሰራ ይብላኝለት ፈራጅ ቃል ነው፣ ሰይፍ ነው። እናንተ ልጅ አንተ ያስከው መዶሻ ያደቃል፣ አንተ ያስከው ድጅኖ ይፈነቅላል፣ አንተ ያስከው ዶማ ይነቅላል፣
አንተ ያዝከው ማጭድ ያጭዳል። የእግዚአብሔር ሰይፍ ምን ይሰራ ይሆን? ምን ያደርግ ይሆን? የእግዚአብሔር ሰይፍ ቃሉ ሰይፍ ነው። ጌታ አይዋሽም፣ ወደ ኋላ አይመለስም። ያዝ እንግዲህ ወደ ርዕሴ እገባለሁ። በዚህ ምክንያት እግዚአብሔር እንዳይፈርድብኝ ካህን እንዳትሆን እጠላሃለሁ። ካህን እንዳትሆን እጠላሃለሁ። ሕጌን እንደረሳህ አንተንም ልጆችንም እረሳለሁ። ይኸው እንዳይረሳ ልጆችን እንዳይጠላኝ እግዚአብሔር ቻልኩ አቃተኝ፣ ገባሁበት። ያዝ ርዕሳችን እንዲህ ይላል፣ እስመ ህለያን ያውሮሙ አዕይንቲሆሙ። ትርጓሜ መማለጃ የዓይናማዎችን ዓይን ያሳውራል። ጻፍልኝ ማስታወሻ ያዝክ። ጉቦ የዓይናማዎችን ዓይን ያሳውራል። ሁለተኛው አብይ ርዕስ ጀምረዋለሁ እንጂ አያልቅም። የእናቴ ልጅ ያዝ እንግዲህ ይህ ኃይለ ቃል የሚገኘው የእናቴ ልጅ ኃይለ ቃሉ ያለበት የእናቴ ልጅ ዘጸአት 23 ቁጥር 7 እና 8 ላይ የሚገኝ ኃይለ ቃል በእግዚአብሔር ስም ጠይቄያለሁ። ከወንጌል ውጭ አይደለም የምናገረው። ጻፉ ብያለሁ። የምትቀዳው ቅዳው። ልጆቻችን ዛሬ ትምህርት ላይ ያላችሁ ነገ እዚህ ውስጥ ገብተህ በራስህም በቤተሰብህም በልጆችህም በቆምክባት መሬት መዓት እንዳታመጣ የገባበትን ቶ ገብቶበታል። እየዋኘበት ነው። ተዘፍቆበታል። መውጫም የለው፣ እድሜውም የለው፣ ህይወቱም የለው። ተውሱን አንተ ግን እዚህ ፍዳ ውስጥ እንዳትገባ ያዝ ትምህርቱ፣ ያዝ ትምህርቱ። እድሜህ እንዳያጥር እንዳታጥር፣ እድሜህ እንዳያጥር፣ በቆመህ እንዳትነድ። እንባ እሳት ነው። እንባ መዶሻ ነው። እንባ ሰይፍ ነው። አባቴ ልጅ ሆኜ እንባ የሰበረው አይጠገንም፣ እንባ የጣለው ትንሣኤ የለውም ይሉ ነበር። እንባ የሰበረው አያንሰራራም። አይገባኝም ነበር። ውሃ አይደለም ምን ማለታችሁ? እንዴት ነው የሚሰብረው? እንባ አረ ቃላት የለም። በእንባ የሚያመጣው ፍዳ፣ እንባ የሚያመጣው የሚያነደው እሳት አረ ቃላት የለውም፣ አይገለጥም። ሰው አታስለቅስ። ሰው አያልቅስብህ እንዳታለቅስ። ሰው አያልቅስብህ ዘርህ እንዳይጠፋ፣ እድሜህ እንዳያጥር፣ ሁለቱንም ዓለም እንዳታጣ፣ በስጋህም የወዲያኛዋንም። ያለቀሰው ገንህን እንባውን አብስ። ያዝ ዘጸአት 23 7 እና 8 ቁጥር ወእምኩሉ ፍትሕ ዘአመፃ ተገሃ ሰዛልቦ ጌጋይ ወጻድቅ ይትቅት ለኃጥእ ወኃጥእ ይታደህን። ሃው ያዝልኝ የእናቴ ልጅ ከሐሰት ከውሸት ነገር ራቅ። እኔ ኃጢአተኛውን አላጸድቅምና፣ እኔ ኃጢአተኛውን አላጸድቅምና ንጹሑንና ጻድቅን አትግደል። አንድም ከሐሰት ፍርድ ሁሉ ራቅ። ተገሃስ ያለውን ሲያመጣ መዝሙር 33 ላይ የተናገረ የተጻፋል። አንደበትህን ከክልፉ ከልክል ይላል። 8 ቁጥር ያዘዛው ላይ ከሐሰት ፍርድ ሁሉ ራቅ። ወህለያነ የትንሣኤ እስመ ህለያነ አውሮሙ አዕይንቲሆሙ ለጠቢባን ወይመይት ቃለ ጽድቅ። ጉድ ማማለጃ ወይም ጉቦ አትቀበል።
ማማለጃ የአይናማዎችን አይን ያሳውራልና የጻድቃንንም ቃል ያጣምማልና እንዳትቀበል። አንድም ጉቦ መቀበል የብልሆችን አይነ ልቦና ያሳውራልና። ሰው አይነ ልቦናው ከታወረ ሰው ነው። እንደው በመድኃኔዓለም እስቲ አንድ ሰው ምርጫውን የሚነግረኝ አሁን እንደው ጌታ መጥቶ እንደው አንዱ በመድኃኔዓለም አንድ ሰው ትመልስልኛለህ? አንተ አይነ ልቦናህን ላጥፋው ወይስ አይንህን ላጥፋው ቢልህ የትኛው ቢጠፋ ይሻላል? እስቲ የኔ ጌታ አይን ቢጠፋ ይሻላል። እስቲ የኛ አባቶች የተዋህዶ ሊቃውንት እናቴ ልጅ አይነ ስውራን አራት አይና ስማቸውን ብንጠራ የማናፍርባቸው ሊቃውንት አይነ ስውራን በዘመናችንም አሉ እኮ። መጋቤ ሐዲስ እሸት ናቸው። ከእሸቱ ለመብላት ያብቃን። እኔ መድኃኔዓለም አይነ ስውር ይባላሉ። አፍራለሁ እኔ። አየኸው ሊቃውንቱን አይነ ልቦናቸው ብሩህ አባቴ ሊቀ ሊቃውንት አለቃ እያሌው አራት አይና የታወቁ አባት በረከታቸው ይድረሰን። ታላቁ አባት አይነ ልቦናቸው ብርሃን ሊቀ ሊቃውንት አራት አይና ብሉይ ሐዲሱ አቋቋሙ ቅዳሴው ዜማው የተዋህዶ ልጅ እነሆ ጉቦ አይነ ልቦና ያሳውራል፣ አእምሮ ያጠፋል፣ ዘር ያጠፋል፣ ስር ይነቅላል። የእናንተ ልጅ ያልገባህ እንዳትገባ በምንም አይነት ታምር የሰው ላብ እንዳያልፍብህ። ደሞዝ ይብቃ። ስራ ላይ ያለካል በምትሰራው በተመደብክበት ስራ ምክንያት ፈለገ ገንዘብ ቢያመጣ እንዳያጓጓ። አስራውቱን አውጣና ባርክልኝ በለው ፈጣሪ። በትምህርት ላይ ያላችሁት የልጅነት አእምሮ አይረሳውም። መልሱን የሰጠህ ልጅ ደረስኩበት እድሜ ያድርስህ መድኃኔዓለም። የእናቴ ልጅ ለወግ ለማድረግ ያብቃህ። ጉቦ መማለጃ የተባለ ህሊና ይዘህ እንዳታድግ። ክፉ መዓትን የሚያመጣ እድሜ የሚያሳጥር ቤትን የሚያፈርስ ዘርን የሚያፈርስ ከባድ በደልና ግፍና ኃጢአት ነው። አይነ ልቦናው የጠፋ ሰው ይባላል እንዴ? እብድ አይሻልም? እብድ እኮ እሳት ብትሰጡት አይቀበልም። እሳት ብላ መኪና ሲመጣ ዞር የለም እንዴ እብድ? አይነ ልቦና ያጠፋል። ምን ማለት ነው? ዕውቀቱን ይሰውራል። ልብ አድርጉ። ልክ ለዛ ለተመደበበት ቦታ የያዘው ዲግሪም ይሁን ዲፕሎም ማስተሬትም ይሁን ተምሮ ለዚህ ክብር የበቃበትን ዕውቀት የሰጠውን አምላኩን እንዲያገለግል የተመረጠለትን ሕዝብ ንቆ ትቶ እግዚአብሔር የሚጠብቀውን ሕዝብ ትቶ ቃለ መሐላ ፈጽሞ የተቀመጠበትን ትቶ አገለግላለሁ ብሎ ትቶ ጉባን ከተቀበለበት ሰቀንድ ጀምሮ እርቃነ ስጋውን ነው ያለው። ያ የነበረው ዕውቀት ሁሉ ተለውጦ ወዲያውኑ ሰይጣን ሕጉን አፍርሷልና ጭካኔን ይመላበታል፣ ክህደትን ይመላበታል፣ ሐሰትን ይመላበታል፣ በገንዘብ ፍቅር ይመርዘዋል። እንደ ተንቀዠቀዠ ቀንና ሌሊት ይህችኑ ገንዘብ ለመሰብሰብ እንዳሰበ አእምሮው ሳያርፍ እንደባከነ ቤቱን አፍርሶ በልጅ ልጆቹ እሳት አንድዶ እድሜ ያጥራል። እንዳትገባ እዚህ ውስጥ ስለገባ አልጨነቅም፣ ተቆርጧል። ያልገባኸው ጠብቅ ራስህ። ያልገባህበት እንዳትገባ ተው። የገባውን አይዋሽም የኛ ጌታ። ፍዳው እጅግ ከባድ፣ ቅጣቱም ከባድ። እነሆ ማማለጃ መቀበል የብልሆችን አይነ ልቦናቸውን እውር ያደርጋልና እውነተኛ ቃላቸውን ወደ ሐሰት ይለውጠዋልና። ሀተታ አበው ሲናገሩ በፊትህ ቁመን የተናገርነው ከሚጠፋ የወለድነውን አጥፋ።
በዳኝነት ሲቀመጥ ምሎ ጠበቃው ጥብቅናውን ሲያወጣ መሐላ ነበረው እኮ ድሮ። ዛሬ ከሁለቱም ፊት ንጹሖችን አይመለከትም የምናገረው። ከሁለቱም ከዛም ከዚህ የሚቀበልና መሐል ገብቶ ነገሩን ያበላሻል። ገንዘብ ወዳየለበት ይህን ብታረግ ትረታዋለህ የሚል ነገር ለዛ ለጠላት ያቀብላል። ከሁለቱ ተቀብሎ መሐላውን አፍርሶ ዘሩ ነው የሚጠፋው። ዘሩ ነው የሚጠፋው። ልብ አድርግ። መሐላውን አፍርሶ ሀተታ አባቶቻችን የወለድነውን አጥፋ ብለዋል። እንደ እግዚአብሔር ውሸትን አያውቁም አባቶቻችን። ይኸው ዋሸን፣ ዘራችን እየጠፋ ሚስቱን እየዋሸ ባሏን እየዋሸች ወንድሙን እየዋሸ የሥራ ቦታ አለቃውን እየዋሸች ማዕትን አምጥተናታል። ስለዚህ ጉቦ በከፍተኛ ደረጃ ጻድቁን ኃጥቁን ጻድቅ ሞት የተፈረደበትን ይድን በቃ የተፈረደበትን ይሙት በቃ የሚያስፈርድ አእምሮ የሚያጠፋ ከባድ ግፍና ኃጢአት ስለሆነ እንዳትቀበል ጉቦ። ባለማስተማራችን አዝናለሁ። ያስ ገብቼበታለሁ። ይኸው ትውልድ ሁሉ እየጠፋ ነው። የወለድነው እየጠፋ ነው። ሐሰት ተናገርን፣ ሐሰተኛ ከውስጣችን ወጣ። ማማለጃ ተቀብለህ ይድን በቃውን ይሙት በቃ ብለሃልና እግዚአብሔር ፍርዱን ቁጣና ማዕቱን ያመጣብሃል። ይሙት በቃውን ይድ በቃ ብለሃልና ማማለጃ ተቀብለህ እንዲህ ብለህ በሐሰት በሰው ላይ በወገንህ ላይ አትፍረድ። ልዑል እግዚአብሔር በሰው ላይ በወገንህ ላይ ማማለጃ ተቀብለህ በሐሰት እንድትፈርድበት አልሾመህምና ወዮልህ። ከላይ ከሰባተኛው ቁጥር ያያይዘዋል። ከሐሰት ፍርድ ሁሉ ራቅ። የእናቴ ልጅ ወገኔ ሽሽ ተጋሃስ ይላል መዝሙር 33 ከቁጥር 13 እስከ 14። ይድን በቃውን ይሙት በቃውን ይድን በቃ ብለህ በሰው ላይ በወገንህ ላይ አትቀበል። ፍርድ አታድላ። ተሟጋች ወዶ ማማለጃ ወይም ጉቦ ከሰጠኝ እንዴ ምነዋ ብለህ ራስህን በማታለል ወዶ የሰጠኝን አልቀበልም እንዴ ብለህ ራስህን እንዳታሞኝ። እነሆ ሕጉን ጥሰህ ወዶ የሰጠኝ ነው ብለህ ከልዑል እግዚአብሔር ራስህን አታለህ እንዳትጣላ በአእምሮ ሁን። ወዶ ማማለጃ ከሰጠኝ ብቀበል ትለኝ እንደሆነ ማማለጃ መቀበልህስ የእናቴ ልጅ የስንት ብልሆችን ዓይን ያሳውራልና ልቦናቸውን ዕውር ያደርጋልና እውነተኛ የነበረ ቃላቸውን ወደ ሐሰት ይለውጣልና ከፈጣሪ ለዘላለም ተጣልተዋልና። ለመሆኑ አንተ ወዶ የሰጠኝ ማማለጃ ነው ብለህ ተቀብለህ ማማለጃ ለሰጠህ ላታደላ ነው? ማድላትህ ሊቀር ነው? ወዶ ሰጠኝ ብለህ ወዶ ቢሰጥህ እንኳን ለፍርድ የመጣውን ራስህን አታለህ ጋደል እንዳትገባ ይልሃል መጽሐፍ። አየኸው? አንብበው ታውቃለህ? ታነባለህ መጽሐፉን? አይ ጉድ! እሸሸ ገዳሜ ሰው ሆይ ሰውን። አዎ የእናቴ ልጅ እነሆ ለመሆኑ ተሟጋቹ ወይም ማማለጃ ጉቦ ሰጪው ለዳኛው ወይም ጉዳዩን ለሚፈጽምለት ለፈጻሚው ማማለጃ መስጠቱ ያኛውስ ቢሆን የእናቴ ልጅ እንዲያደላለት ፈልጎ አይደለም ይሄን ያደረገው። የሚገርመኝ ግን ጉቦ ሰጪው አይጠየቅም፣ ሰራቂው እንጂ የተሰረቀው ፍርድ የለበትም። ይብላኝላችሁ ሰርቃችሁ ያስለቀሳችሁ፣ የዘረፋችሁ የቀማችሁ፣ በጤፍ ዋሻ በርበሬ እርጥብ በርበሬ በሚዛን እየሸጣችሁ 20 ኪሎ ቢሆን እርጥቡ በርበሬ 2 ኪሎ ውሃ 1 ኪሎ በርበሬ 80 ብር ቢሆን
1 ሊትር ውሃ 80 ብር ዘር ይወጣልህ ይሆን? አይ ጉድህ የለየለት ጉቦ ይሻላል በልበለው። መከራው ይመለስ በጊዜ። እምቢ ካለህም ገደል ሊከተው ነው የያዘው አባዜ። መከራው ይመለስ በጊዜ። ገደል ሊከተው ነው የያዘው አባዜ። መከራው የእናቴ ልጅ ይህንን አውታታ ወድቆ መቅረቱ ነው ከኃጢአቱ ቦታ። መከራው ቢመለስ ይመለስ፣ ባይመለስ አፈር ይልበስ። ልጠቀልለው ነው የእናቴ ልጅ። ሰዓት የሚሄደዋል። ክብር ለመድኃኔ ዓለም። የእናቴ ልጅ ከላይ እንደተማርነው ማማለጃ ወይም ጉቦ የአዋቂዎችን የብልሆችን ዓይን ያሳውራልና የጠቢባንን ልቦና ያሳውራል፣ እውር ያደርጋልና ይላል ወንጌላችን። ጥቅሱን እየነገርኩ ትርጓሜ ነው እየጻፍኩ ያለሁት። እነዚህ ተሿሚዎች ጉቦ ከመቀበላቸው በፊት ልዑል እግዚአብሔር በሰጣቸው ዕውቀት፣ ችሎታና ጥበብ ለተመደቡበት ለተሾሙለት ሕዝብ ቦታ ብቁ ተብለው ይሾማሉ። ቃለ መሐላ ይፈጽማል። ሁሉም በመሐላው ተይዟል። ነገር ግን ጉቦ በተቀበሉ ጊዜ ብልሆች አዋቂዎችና ጠቢባን የነበሩ በጠቅላላ አይነ ልቦናቸው መታወሩ የአዋቂ አጥፊዎች በመሆናቸው መማለጃ ተቀብለው የልዑል እግዚአብሔርን ዳኝነት አጣመዋልና የልዑል እግዚአብሔርን እውነተኛ ፍርድ በማጣመማቸው ምክንያት ልዑል እግዚአብሔር ተቆጥቶ ፍጹም ክብሩን፣ ዕውቀቱን፣ ጸጋውን፣ ጥበቡን፣ ማስተዋል የሰጣቸውን ጥበብ ሁሉ በገፈፋቸው ጊዜ ለዘላለም አይነ ልቦናቸው መታወሩን መናገር ነው። ይኸውልህ እርቃነ ስጋቸውን ነው የሚያቆማቸው እግዚአብሔር። የእናቴ ልጅ እንዲህ ሆኖ አይነ ልቦናቸው ታውሮ ጥበቡን ዕውቀቱ ጠፍቶ ማማለጃ በመጣው በረዶ ተመቶ በወገን ፊት መቆም ይህ ሕይወት ነው። ልድገመው። ማማለጃ ተቀብሎ ባመጣው በረዶ ተመቶ በእግዚአብሔር መቅሰፍት ተመቶ በወገን ፊት መቆም ይህ ሕይወት ነው። አይነ ልቦና ጠፍቶ ይህ ሹመት ነው። ይህ ኑሮ ነው። ከልዑል እግዚአብሔር ጋር ተጣልቶ መኖር ይቻላል። የት ለመኖር የት ለመሄድ? ነቢየ ልዑል ዳዊት መዝሙር 138 እዚህ ላይ እናርፋለን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። እናንተን ያበዛ አይኔን ያጠገበ አምላክ መድኃኔ ዓለም አይኔ ሰው ሲበዛ ደስ ይለኛል፣ ስስታም ነኝ፣ ስትበዙልኝ ደስ ይለኛል። የእናቴ ልጅ ወገኔ፣ አክሊሌ፣ ክብሬ፣ ሞገሴ፣ ልብሴ፣ የእናቴ ልጅ ምኮራበህ ወገኔ፣ ክብር ምስጋና ይግባው። እናንተን የሰጠኝ አምላክ የኔ ጌታ፣ የእናቴ ልጅ ከዚህ ጉባኤ የሚያስቀረን መከራ አያምጣብን። ለብርሃነ ልደቱ ለብርሃነ ጥምቀቱ ያድርሰን። መድኃኔ ዓለም እንባችንን አብሶ ቀና ያድርገን። ቸር ያገናኘን። የእናቴ ልጅ ስሙ ለዘላለም የተመሰገነ ይሁን።